ምጥ 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 በላይቭ ላይ ተጀምሯል ያጀማ። ስለዚህ ሴት ትላንት ላወራ ብዬ በጣም ነው የሳቅኩት። ትናንትና ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች። 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች። በቃ እኔ እንጃ ብሩን ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮመንት እና በጣም ነውራም እኔ እንጃ እሷን የወለዱ በእርግጥ እናቷስ ምን ይሏታል? እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው፣ ትልቅ ሴት ናት። ቢያንስ 35 እልፍ ያላት ናት። ግን አንደኛውን ለምን አታሳይንም ታዲያ? በቃ እያማጥሽ ምኑ ሲወጣ ለምን አታሳይም? በእርግደሽ ለምን አታሳይም? ማንሽ እንትናዬ ብዙ ጊዜ ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው። ሀቢባም እኮ ትንሽ ያው እዛ ሆስፒታሉ የእንትን ስለሆነ ስለማይፈቅዱላት እንጂ እኮ በእርግዳ ልታሳየን ምንም አልቀራትም እኮ። እሷም ገና እንትን የሆነ መንገድ ላይ የነበረ ሽንት ታውቃላችሁ፣ ሽንት ታርጋችሁ ብድግ የምትሉት ልክ አሯን ርት ታርጋ ብድግ እንዳለች ሴት ነው። ይቅርታ ለንግግሩና መቺ ሀቢባም ያደረገችው ምንድን ነው ግን? ምን ጉድ ነው? ነውር አታውቁም እንዴ? አሁን እንደዚህ ብለን ስንናገር እናንተ ፋራዎች፣ እናንተ የማይገባችሁ ምናምን ልጆቻችን ቪዲዮ ከጠየቁንስ ስናምጥ ካላሳ ማነው ስንቀርጽ ማነው ስናምጥ የታለ የቀረጻችሁት ቪዲዮ ካሉንስ ምናምን ብላችሁ ነው? ምንድን ነው? ምን ጉድ ነው? ምን እየሆንሽ ነው ያለሽው? ምን እየሆንሽ ነው ያለሽው? እኔ እኮ በጣም እኮ ነው የሚገርመኝ ጀማ። አሁን አንቺ ትልቅ ሴት ነሽ። በዛ ላይ የመጀመሪያሽ አይደለም፣ 3ኛሽ ነው 4ኛሽ ነው። ይሄ ትንሽ አታፍሪም? ደግሞ እኮ የሚገርመው ነገር የሀቢባን ባል የእሷን ባል የመጡት አካባቢ እኮ በጣም ስርዓት ካለው አካባቢ በጣም ነውር ከሚባለው በቃ በጣም ወግ ከሚያጠብቁ አካባቢ እኮ ነው የመጡት ባሎቻቸው። የሚገርማቸው ያጀማ። እነዚህ ግን ከየት እንደመጡ አላውቅም። ሀቢባናች ሴትዮ ከየት እንደመጡ አላውቅም። ሁሉ ነገር ሚዲያ ላይ ካልሆነ አላችሁ ሁሉ ነገር። በእርግጥ ሁሉ ነገሩን ሚዲያ ላይ አሳይቶ አይን የማይነካው ሰው አለ። አይን ስለማይነካችሁ ነው እናንተ ታድላችሁ ነው ላላዚም ታድላችሁ። አይን የሚነካው ሰው ግን ሁሉን ነገር ደብቆ ማለት በአይን የተመታ ሰው ሁሉን ነገር ደብቆ ምናምን ነገር ነው። ቢስሚላህ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم። እናንተ የግድ በቃ አይን ስላልተነካችሁ በቃ ሁሉም ነገር ታዲያ ለምንድን ነው አንድ ግርሽ እዛ ማዶ አንድ ግርሽ እዛ ማዶ ሆኖ ለምን አትቀርጭም? እዛ ማዶ ናችሁ ቀርጹኝ፣ እንትኑን ስቀሉልኝ፣ ካሜራውን ስቀሉልኝ አትይም እንዴ? አንደኛውን እንዴት ነው የምትጃጃዩ? በአላህ እንዴት ነው የሚያጃጅልሽ? እንዴት ነው የሚቆላሽ? ኤርፎን ጆሮሽ ላይ አድርገሽ አንቺ ጸሎት ነው እንጂ ማድረግ ያለብሽ፣ ዱዓ ነው እንጂ ማድረግ ያለብሽ። አንድ ሰው እንዴ ሰው እኮ ሰው ውጦ እኮ ነው የሚባለው እኮ። ይሄ እኮ አንድ ሰው እየወለደ እንዴት ነው በዚህ ልክ ኤርፎንሽን አድርገሽ ምናምን ነገር? ምን እየሆንሽ ነው? እኔ ጉዴ ፈላ። ምን እየሆንሽ ነው? ሁሉ ነገርሽ አደባባይ ላይ ካልሆነ ፕራንክ ስትሰሪ እንጨት ያለ የሆነ ነገር ስትሰሪ እንጨት ሁሉ ነገሩ እንጨት እንዲህ። እሺ ነውር ሳታቂም እናት ተብዬዋ እኮ አብረዋሉ። እንደነገርኳችሁ እናት ተብዬዋ ትልቅ ሴትዮዋ አብረዋሉ። ተቀርጪ እያሉ በቃ ቀርጪ ውስጥ ቪዲዮ ይሻላል፣ ካሜራ ነው አኛምኛው ዶንጎ እንዲህ ትልቅ ሀገር ነው ያለሽው። እስቲ እንደ ስደተኛ ሆኝ ረጋ በይ እስቲ። የተሰደድሽባቸው ሀገሮችም ይሄ እዚህን ያክል አልተለቀቁም እኮ። እነዛ በጣም ስማቸው ገኖ በመጥፎ የምንጠራቸው ራሱ የዚህን ያክል ልቅ አልሆኑም። ነውር ጌጡ የሆነ ሰው ከልኩ ሲያልፍ እኔ በጣም ነው የሚደብረኝ ያጀማ። እና በልክ አድርጊው። በተለይ በሀበሻ ደግሞ አያምርም። ስደት ሂደህ እንደዚህ መጃጃል ምናምን ነገር። እስቲ ተረጋጊ። በዛ ላይ የ20 ዓመት የ18 ዓመት ምናምን ወጣት የ25 ዓመት ወጣት እንደዛ ይሰራራሽ። ከ35 ዓመት በላይ ነሽ እርግጠኛ ሁኝ የምነግርሽ። የሆነ ህፃን ስራ አትስሪ። ውይ
ምንድን ነው አሁን ትምህርት እየሰጠሽ ነው? በቃ እንዲያምጭ የወለድኩኝ ካሜራ ምናምን ምናምን። ካርታ ላይ የሌለ ገጠር ስንመጣ እኮ እንዲህ እኮ ነው የሚያደርገን እኮ ነው። እንደው ካርታ ላይ እውነቴን እኮ ነው። ካርታ ላይ ያልሰፈረ ካልሰፈረ ገጠር ስትወጣ እንዲህ ነው እናቴ። አይ እንደው እኮ ምን ይሻለናል? ለማንኛውም ነውሩ ጌጥ አትሁኚ፣ ነውራም አትሁኚ፣ ነውረኛ አትሁኚ። እናቲቱም ደግሞ ትንሽ ምከሯት። እርሶ ምን ሽማግሌ አይደሉም እንዴ? ውይ የሚካሄድበት ቦታ አለ፣ የማይካሄድበት ቦታ አለ። ዝም ብሎ ልጆት ካዘዘችሁት ቦታ ዝም ብለው በቃ እንዴ ልጅ ናት እኮ እናትን የምትከተለው። እርሶ ግን ዝም ብለው እንደ ቡችላ እንደው ይቅርታ ይደረግልኝ እንጂ ዝም ብለው ከኋላ ሰራተኛ የተቀጠሩ ይመስል እሷ ቤት ከኋላ ያለችውን ሁሉ እሺ ይሁን በቃ ካሜራ ተደቅኖ ነው እንደ አንዳንዴ ኧረ ልጄ ተረጋጊ ይባላል እኮ ማዘር። እኔ እውነቴን ነው የምላችሁ። ስለ ራሴ ባወራችሁ አሁን እዚህ ላይ በመውጣቴ ስንት ሰው ጋር ተጣልቻለሁ። ስንት ሰው ጋር በቃ እኔ የሚያስነውር ነገር አለ ስራ እንጂ ብዬ በቃ ራሴን አሳምኜ ስለወጣሁ ነው እንጂ የኔ የሆነ ሰው ጓደኛ በዚህ ብዙ ሰው ለምንድነው ቲክቶክ ላይ የምትወጪው ለምንድን ነው ተብዬ በቃ ተጠይቄ መልስ አጥቻለሁ። እውነቴን ነው የምላችሁ። መካሪ የለም እንዴ? ይሄ ምንድነው የምታደርጊው? ያለ የሆነ አስቀያሚ ስራ የሚቀመጥ እኮ ነው። ደግሞ እኮ ማማጧ እኮ ነው የሆነ በቄንጥ እኮ ነው የምታምጠው እኮ። አቤት የተኛሽበትን ሆስፒታል ልታሳይን ተበጠበጥን በሰባራ ሽጉጣለች ጓደኛ። ማንኛውም መልካም ሌሊት።